አይናችሁን ጨፍኑ። አሁን የምነግራችሁ ነገር በአእምሯችሁ ውስጥ ሳሉ። 2011 ነው። ካዕባ ፊት ለፊት ናቸው። ሙቀቱ አለ፣ የህዝቡ ብዛት፣ በጣም እየተጉ አምልኳቸውን የሚያካሂዱ ምዕመናንም አሉ። አሁን አይናችሁን ክፈቱና ወደ 2025 ልመልሳችሁ። ከአዋራማ ጎዳናዎች ወደ ዘመናዊ ህንፃዎች፣ ከትናንሽ እንግዳ መቀበያዎች ወደ ትላልቅ 5 ስታር ሆቴሎች። ይሄ አሁን የምነግራችሁ ነገር የተለመደ ለውጥ ብቻ አይደለም። ይሄ ፍጹም እድገት ነው። ዌልካም ቱ የድሮ መካ ቨርሰስ የአሁኑ መካ። አሰላሙ አለይኩም፣ እንዴት ናችሁ? ከረጅም ጊዜ በኋላ ተመልሼ መጥቻለሁ። ዛሬ ትንሽ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምንመለከተው የድሮ መካና የአሁኑ መካ ምን ይመስላሉ የሚለውን ነገር የተወሰነ ነገር የምንመለከት ይሆናል። فإني علمت بأنك نجوى ولبس خبيث مضل قبيح። በ2011 መካ የተለየ ገጽታ ነበራት። መንፈሳዊ ከተማም ነበረች። በእርግጥ አሁንም ነች። ነገር ግን መሰረተ ልማቱ ለሐጅና ለዑምራ ለሚመጡ ሚሊዮኖች ዝግጁ አልነበረም። ትልቁ የሐራም መስጊድም ገና በመስፋፋት ላይ ስለነበረ በቂ ቦታ አልነበረውም። አንዳንድ ሁጃጆች ካረፉበት ሆቴል ወደ መስጊድ ለመሄድ ብዙ ኪሎ ሜትሮችን ይጓዙ ነበር። መንገዶች ጠባብ ነበሩ፣ ትራፊክም ይጨናነቅ ነበር። አካባቢውም በትናንሽ ሱቆችና መለስተኛ ህንፃዎች የተከበበ ነበር። ቀለል በማለቷ ቆንጆ ብትሆንም በየጊዜው እየበዛ የመጣ የጎብኚ ቁጥር በመብዛቱ ከተማው በጣም እየተጨናነቀች መጣች። በዛን ጊዜ ቴክኖሎጂ እንዳሁኑ የጉዞ አካል አልነበረም። ሁሉ ነገር ማኑዋሊ ነበር የሚፈጸመው። ቲኬት በአካል ነበር የሚቆረጠው። ኢቭን ማፑ እንኳን የሚጠቀሙት በወረቀት ነበር እና ሁሉም ነገር ጊዜና ትዕግስት ይፈልግ ነበር። ሆኖም ግን ሰው ከመምጣት ምንም አላገደውም። ምክንያቱም ዚስ መካ። በእርግጥ አሁን በ2025 ውጤቱን እየተመለከትን ነው። ለውጡ የሚታይ ብቻ ሳይሆን በጣም የሚያስደንቅ ነው። መስጊድ አልሐረምም በ100,000 ስኩዌር ሜትሮች ተስፋፍቷል። በሞቃታማ ጊዜ ውስጥ ምቹ አየር እንዲሰጡ ትልልቅ ኤር ኮንዲሽኖች ተገጥሞለታል። ሁጃጆች አሁን የሐረመይን ሃይ ስፒድ ሬልዌይ የተሰኘውን ባቡር መጠቀም ይችላሉ። ይህም ባቡር በሰዓት እስከ 300 ኪሎ ሜትር ይጓዛል። ተጓዦቹም የዑምራ ቪዛ ለማግኘት በቀላሉ በአፕሊኬሽን አፕላይ ማድረግ ይችላሉ። በአዳዲስ የሐረም ስፍራዎች ላይ ስትጓዙ ሊፍቶች፣ ኤስክሌተሮች፣ በየሰዓቱ የሚጸዱ አንጸባራቂ ወለሎች እና በጣም የሚያማምሩ ላይቶች፣ በቃ እላችኋለሁ ቤተ መንግስት የገባችሁ ነው ይመስላችሁ። በእርግጥ ሐረም ከቤተ መንግስትም የተሻለና በጣም ትልቅ ቦታ ያለ ስፍራ ነው እና ማለት የሚችለው ነገር አላህ ሁላችንም ይወፍቀን። ይሄ ሁሉ በማን ተጽዕኖ ነው የተፈጠረው? ይህ ቪዥን 2030 የተሰኘ የሳዑዲ መንግስት የረዥም ጊዜ እቅድ ነው። ይህ እቅድ ከተማዋ ኢስላሚክ ማንነቷን ሳታጣ ለማዘመን የተሰራ ነው። ከፕላኖቹ ውስጥ በ2030 ከ30 ሚሊዮን በላይ ለሚሆኑት ሐጅና ዑምራ አድራጊዎች ተደራሽነት እንዲኖረው ለማድረግ ነው። በቢሊዮኖች የሚቆጠሩ ዶላሮች ለመሰረተ ልማት፣ ለቱሪስት መስተንግዶ፣ ለዲጂታል ፈጠራ ስራዎችና ለቱሪስት ቁጥጥር ኢንቨስት ተደርገዋል። የሐጅና ዑምራ ሚኒስቴር ለሁጃጆች ኑሱኽ የተሰኘ አፕሊኬሽን አዘጋጅቶላቸዋል። ይህም ፕላትፎርም ሐጅና ዑምራ ለሚያደርጉ ሰዎች ሆቴል፣ ትራንስፖርት፣ ቪዛና የተለያየ አይነት አገልግሎቶችን በቀላሉ በኦንላይን እንዲጠቀሙ ይረዳቸዋል። ይህ ፕላን ከመሰረተ ልማቱ ባሻገር ዘመናዊ መሳሪያዎችን በመጠቀም ዓለም ላይ ላሉት ሙስሊሞች ምቹና አዝናኝ የሆነ የጉዞ ኤክስፒሪየንስ እንዲኖራቸው ያደርጋቸዋል። ነገር ግን በእነዚህ ሁሉ ለውጦች ውስጥ አንድ ነገር ሳይነካ ቀርተዋል። እሱም ካዕባ ነው። ምንም ያክል ፎቆች ቢረዝሙ፣ ምንም ያክል ባቡሮቹ በፍጥነት ቢጓዙ ወይም አፖቹ ስማርት ቢሆኑ ከአላህ ቤት ፊት ለፊት እንደመቆም ግን የሚያስደስት ነገር የለም። የዛሬ ቪዲዮአችን ይህንን ይመስል ነበር። ኢንሻአላህ በቀጣይ በሌላ ቪዲዮ እስክንመለስ ለዚህ ለዩቲዩብ ቻናል አዲስ ከሆናችሁ ለምን አዲስ ትሆናላችሁ? ኦኬ ሰብስክራይብ በማድረግ ቤተሰብ በመሆን ይቀላቀሉን። ኢንሻአላህ እንደዚህ አይነት አዳዲስ ቪዲዮዎች በመለቀ ጊዜ ወደ እናንተ እንዲደርስ ደግሞ የደውል ምልክቷን በመጫን ቤተሰብ ይሁኑ። ማሰላማ